እዚህ ጋር እንደ ክለብ እንደ ናይት ክለብ ነበር። እዚህ ሰይጣኖች ይጨፍሩ ነበር። እዚህ ጋር ቅዱስ ዑራኤል አይቷቸው እዛ ዘንዶውን ገሎ ሲመጣ እንዳለ ደምስሰው ወደ ጥቁር ድንጋይነት የቀየራቸው የብርሃን ከተማ ላይ የሚባለው ውስጥ እመጓ ምስአለ ማርያም ትባላለች። ኃያሉ መልአክ ቅዱስ ዑራኤል ከባረከው ከቀደሰው ቦታ አንደኛው ይሄ ነው። እመቤታችን ቅድስት ድንግል ማርያም በብርሃን ደመና ወይም ሰረገላ መጥታ ያረፈችበት ክሊና ተራራ የተባለችው ይህች ናት። በአምደ ወርቅ ላይ ስሙ ያልተጻፈ እዚች ምድር ላይ ያገባ ቆጵሮስ ደግሞ ያን የምታዩት ያ ተራራ ቆጵሮስ ነው። ድንቅ ቦታ ነው። ድንቅ ቦታ ነው። ያበቃ ከድንቅ በላይ ድንቅ ቦታ ነው። ያን ቦታ ረገጣችሁ ክርስቶስ ራሱ የደሙ ጠብታ ያረፈበት ቦታ፣ ደሙ ጽዋው ያረፈበት ቦታ እናንተ አረፋችሁ። የመታደል ነው። እንኳን ታደላችሁ ማለት እንኳን ታደለ፣ እንኳን መጣን፣ እንኳን ቦታውን ረገጥ። መጀመሪያም ሰውጣ ጥሩ ስሜት የተሰማኝ አልነበረም። ሰውጣና ተሻገር የታረደ እነኛ ዘንዶች ተቆራርጠው አየሁ። እዚያ ዘንዶ ታረደበት ቦታ ላይ ሲደርሱ ብዙ ሰዎች ይታረድላቸዋል ማለት ነው። እንደ ሰው ሆኜ ይሄው ግሬም መብጠት የለም። ይሄው እግዚአብሔር ይመስገን ቅዱስ ዑራኤል ለዚህ ያብቅቶኛል። ቅዱስ ዑራኤል ይሄ ነገር እውነት ከሆነ እስኪ አሁን አይኔን ስከፍተው የሆነ ነገር አሳየኝ ስል መሀል ላይ እንዳልኩ እሳት የሚመስል ነገር አለው። መሀል ላይ እሳት ነው። በጣም የገረመኝ ምንድነው አንድ ሁለት ጊዜ በካሜራ አየሁት። ከካሜራ ውጭ ሳይሆን ምንም የሚታይ ነገር የለም። አየር ላይ ምንም የሚታይ ነገር የለም። ድጋሚ ካሜራ ቼክ ሳደርግ ነው የሚታየውና በጣም ትልቅ ነው። ብርሃኑ ብልጭልጭ ያለ ወደኔ ጋር አልገረመም? ዑራኤል መምጣት ነበረበት አይደል? ግን የመጣው ሚካኤል ክሊና እመቤታችን ያረፈችበትን ቦታ መተን አየነው። ያ ያረፈችበትን ድንጋይ በምላሴ ላስኩት። ቅዱስ ዑራኤል እዝራሱ ተይልን ጽዋ ሲያጠጣው የነበረው አይነት ምስል ፍዝዝ ብሎ በደመና ውስጥ ታየ። መንታ የሚባል በሱም የለበትም በእኛም የለብንም። ከዛ ካለቀሽማ እንዴት እናም ብሎ ሁለት ልጅ ሰጠኝ። ቅዱስ ዑራኤል ነው ሰጠኝ። ቦታ ላይ ነው ያላችሁት። ድንቅ ቦታ ነው። ዑራኤል በነበልባላዊ ክንፎቹ እየበረረ ገዳማትና አድባራት እየባረከ እየቀደሰ ወደ መንዝ ምድር ሲመጣ ቆጵሮስ የተባለው ተራራ ላይ መጥቶ አረፈ። ሳይሆን እንግዲህ በመስከረም 23 እስከ 25 የነበረን ጉዞ ይሄን ይመስላል።